زكاة كفل زتين. بسم الله الرحمن الرحيم. الحمد لله رب العالمين، ولا عاقبة للمتقين، ولا عدوان إلا على الظالمين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. ما بعد، فيا عباد الله، السلام عليكم ورحمة الله وبركاته. እንደምን አላችሁልኝ? እንደምን ከረማችሁልኝ? አልহামዱሊላህ ረቢል ዓለሚን። ኢንሻአላህ ስለ ዘካ እየተማማርን እንገኛለን። ዘካ የተዘነጋው ትልቅ የአላህ ሐቅ ነው። ብዙዎቻችን የዘነጋ ነው ማለት ነው። ዘካ እንግዲህ እጅግ በጣም ብዙ ጥቅሞች እንዳሉት እያየን ነው። ሐቂቃ ዘካ ማለት እንዲሁ በቀላሉ አውርተን ቀለል ባለመልኩ የምንተወው ጉዳይ አይደለም። ዘካ ሐቂቃ ማለት ነው ከገባን ከተረዳ ነው። ዘካ ትልቅ የአላህ አደራ ነው። ዘካ ማለት እንግዲህ أن الإسلام هو دين العدالة الحقيقية، እስልምና እውነትም ትክክለኛ ፍትሃዊ ዲን ነው የሚለውን የሚያሳይ ነው። ለምን الذي يكفل للفقير العجيز العيش الكريم والقوت الحلال، لدها لما يشيل سو ተሻለ ህይወት እንዲኖር ሐላል ነገርን እንዲበላ የሚያደርግ ነው ዘካ። ለምንድን ነው ይሄ የሚሆነው? እንዴት ነው መነሻው? وتجعل للغني القادر مزية التملك مقابل سعيه وبذله ومجهوده። ሀብታሙ ደግሞ ሚችለው ሀብታሙ ደግሞ መዝየተ ተመሉክ በቃ የባለቤትነት የዛ ሀብት በትክክለኛ ባለቤት መሆኑን የሚያስመሰክርበት ነው። በቃ ዘካ ሲሰጥ አላህ ዘንድ እውቅና አለው ማለት ነው። ሐላል ገንዘቡ ለመሆኑ የአላህንም ሐቅ ከሱም የሚጠበቅበትን ሐቅ የተወጣ ለመሆኑ ምስክር ነው ማለት ነው። ሐቂቃ ዘካ ይሄን ያክል ትልቅ የማንነታችን መገለጫ ነው። وهذا هو المذهب المستقيم الذي به عمارة الأرض وصلاح الدين والدنيا، لأن الإسلام ينكر الشيوعية المتطرفة والاشتراكية المجتحفة والرأسمالية الشحيحة الممسكة. እስልምናችን ደግሞ የተስተካከለ ዲን ነው፣ ዒማራ ነው እስልምና። ለዚች ለምድር ውበት ነው እስልምና የዲንም የዱንያም መበጀት ነው። ዱንያም ላይ የሚጠበቅብንን ዘካን መክፈል አለብን። ዱንያ ላይ ሲያምር ዱንያችን ሲያምር አኺራችንም ስለሚያምር ማለት ነው። እስልምና አፈንጋጭነትን ለብቻ ተነጥሎ የራስን አፈንጋጭ የሆነ ጀማዓን ማቋቋምን አይደግፍም። ሽርክያትን ቢድዓን አይደግፍም። እንዲሁም ስስታምነትንም አይደግፍም ማለት ነው እስልምና። ይሄን ማወቅ አለብን። ለዚህም ነው አላህ Subhanahu Wa Ta'ala በሁላችንም ላይ ምድር ሚዛናዊ እንድትሆን ሀብታሙ ለድሃው እንዲሰጥ እንዲያዝን ዘካን ደነገገ ማለት ነው። ኢንሻአላህ ዛሬ እንግዲህ ተለያዩ ጥቅሞችን ትናንተ አይተናል። 7 አካባቢ የሚሆኑ የዘካን ፈዋኢዶች አይተናል። ቀጣይ ያሉ ፈዋኢዶችን ኢንሻአላህ በዛሬው ፕሮግራም የማቀርበው 8ኛ